ነገር ምንድነው መናገር ካለብሽ እኔ ቀጥታ ከኔ ጋር ስትናገሪ ነው መግባባት የምንችለው። ስደባብቂኝና ስትዋሺ ግን ብዙ ነገር ያጣላናል፣ ያራርቀናል። የተፈጠረ ነገር አለ ልጅሽ ላይ ወይስ ምንድነው? እኔ የማላውቀው ነገር አለ? ገብቶሻል? በአንተ ጉዳይ ምንም አይደለም አቤል። አንተማስ ነገሮች ነው። ለምን ይዘሻት አልመጣሽም? የፈራሹ ነገር አለ? ምንድነው? በእኔ በኩል የፈራሹ ነገር አለ ነው? ምንድነው? ልጄ ስትኝ እኮ አምኜ ተቀብዬሻለሁ። ልጅሽ ደስ ብሎኛል ምናምን ከሷ ጋር ከልጅሽም ጋር ተግባብቻለሁ አይደል? ሌላ የፈራሹ ነገር አለ እኔ ላይ ወይስ ራስሽ ላይ የፈራሹ ነገር አለ? ያሰጋሽ ነገር አለ? አንተ ላይ ማስ ምንም ነገር የለም። እሺ ራስሽ ላይ ነው። በእኔም ሳይሆን ይሄ ጉዳይ በማማ ጉዳይ ላይ ነው አለ ብያለሁ። ወይ ደግሞ እኔ እናንተ ማስተካከል ያለብን ነገሮች አሉ። ግን ይሄ ከሚዲያ ወይም ራቅ ብለን ነው ይሄን ነገር ማስተካከል የምንችለው። ምክንያቱም ምንም ነገር ይሄ ዓለም የሚያየው ነገር ነው። ስንለቅ ብዙ ነገሮች ይፈጠራሉና ማማን ደግሞ እኔ ያኔ ስላልነበር ካቤል ልትረዳኝ አችልም። በምን አይነት መንገድ እዚህ ደረጃ ላይ እንደደረስኩኝ እኔ ነው የማውቀው። እሷን እንደ ልብ የፈለኩበት ቦታ ላይ አስቀምጬ እኔ ስራ ቦታዬ ለመሄድ ሁሉ ነገር እንደ ልብ እንዲመቸኝ ያደረገው አንድ ድብቅ ቦታ ስላስቀመጥኳት ነው። እስከዛሬ የማማ ፎቶም ሆነ ምንም ነገር ማንም ጋር የለም፣ ተገኝቶም አያውቅም። ምክንያቱም እኔ ጋር ብቻ ስላለች ነው። እና እኔ ከማማ ጋር በጣም ብዙ ችግር አሳልፌያለሁ አቤል፣ ከምልህ በላይ። አሁንም ደግሞ ያን ችግር መድገም አልፈልግም። ከጎኔ ማጣት አልፈልግም። እሷን ከኔ መውሰድ የሚፈልግ ሰው አለ። ያ ሰው ደግሞ ማማ ያለችበትን ቦታ ወይም ደግሞ እሷ የምትገኝበትን ቦታ እንዲያውቅ አልፈልግም። ለዛ ነው እንጂ አቤል በእኔም ወይም ባንተም ጉዳይ አይደለም ችግር እየተፈጠረ ያለው። በምን አይነት መንገድ ስላሳለፍኩት ነው ያንን ህይወት ላለመድገም ነው አሁን ላይ እየፈራውና እየሰጋው ያለሁት ያን ነገር ነው። እሺ ማለት ከልጄ ጋር እየመጣው ነው ብለሽኝ ነበረ። የታለች ልጅሽ? ለምንድን ነው ይዘሻት ያልመጣሽው? ማርቲ ከልጄ ጋር ነው እየመጣው ነው ብለሽኝ ነበረ። የታለች ልጅሽ? አቤል እኔ አሁን ላይ ዛሬ የመጣሁት አንተን ለማግኘት የመጣሁት ልጄ ብዬ ስላስተዋወቅኩ ልጅ ላወራክና ያለውን ነገር እንድናወራ ስለፈለግኩ ነው የመጣሁት። አቤል እኔ እናንተ የምንራራቀው እኔ እናንተ የምንለያየው በጥሩ መንገድ የማንመጣው በውሸት እንደሆነ አውቃለሁ፣ አውቄያለሁም። ከዚህ በኋላ ግን አቤል አንተን መዋሸትም ሆነ አንተ ጋር ማስመሰል ብዙ ነገሮችን ብዙ ድራማ መስራት አልፈልግም። እንደማጣክ ካንተ መራቅ እንዳለብኝ ብዙ ነገሮችን አውቃለሁ። ከዚህ በላይ ግን ለዋሽክና ላስመስል አልፈልግም። ለዛ ነው አሁንም ማማን ይዘት ያልመጣሁት። ለዛ ነው ያለውን ነገር ሁሉንም እውነታ ዛሬ ልነግር ፈልጋለሁ። ማለት ችግር አለ ማለት ስለ ማማ ነው ስለ ልጄ ነው ላወራን ፈልገው ነገር ደግሞ ስለ ልጄ ያልኩ ማለት ልጄ ባልኩ ልጅ ምናምን ምን ማለት ነው? አስጨነቀኝ አቤል። አይ ኖ እኔ እኮ አሁን አንቺ ያልሽኝ ነው እንጂ እኔ ነኝ እንጂ መጨነቅ ያለብኝ እኮ አላውቅም። ልጄን ይዣት እየመጣሁ ነው ብለሽ ልጅሽን አላመጣሽም። እና ደግሞ ልጄ ባልኩ ልጄ ነች ብዬ ባስተዋወቅኩ ልጅ ምን ነግርህ ነገር አለ ትልቅ ነገር አልሽኝ። ምንድነው ማለት ነው? አቤል የደበቅሽ ነገር አለ ነው? አሁንም አንተን መደበቅ አልፈልግም፣ አንተን ማጣት አልፈልግም፣ ካንተ ጎን መራቅ አልፈልግም። አቤል ግንኙነታችንን ለማስተካከል ብዙ ነገር ውስጥ እያጋባው ነው። ከዚህ በላይ ግን እኔ መዋሸትና ያልሆነ ባህሪን ማሳየት አልፈልግም። አንተን ዋሽቼክ አንተን ለማግኘት ውሸት እየዋሸው መኖር አልፈልግም አቤል። ለዛ ነው ዛሬ ሁሉም ነገር ልነግርህ ወደዚህ የመጣሁት። እሺ ምንድነው? ንገሪኝ። ማለት ስለ ልጅሽ የፈራሽው ነገር ምንድነው? ንገሪኝ። ስለሷ ምንም ማለት አልፈልግም አሁን ላይ አቤል። ግን ደግሞ እሺ ልትነግሪኝ እውነቱን ልንገር አይደል? ስለ ልጄ እውነቱን ልንገር አይደል ያልሽኝ? ንገሪኝ። እኔ የምልሰማ ነው የመጣሁት። እኔ እኮ ግራ ገብቶኛል። ከልጄ ጋር ነው እየመጣሁ ብለሽኝ ከልጅሽ ጋር ሳመጪ ብቻሽን ነው ያየሁሽ። ችግር አለ ልጅሽ ላይ ያለ የተፈጠረ ነገር አለ ወይስ እኔ የማላውቀው ስለ ልጅሽ ምን ትነግሪኝ ነገር አለ? ለሁሉም አቤል አሁን ላይ ዛሬ እንዲህ ብዬ ሁሉንም ነገር ልነግርህና ሁሉም ነገር ማስተካከል አንችልም። በእርግጥ ግን ደግሞ አሁንም ቢሆን ላንተ ብዬ ያደረኩት ያሉት ነገሮች አሉ። ነገሮችን ለማስተካከል እንኳን እንድታዳምጠኝ ያደረገው በሆነ ምክንያት እንደሆነ አንተም ታውቃለህ፣ ማንም ሰው ያውቃል። ተረጋግተን እንድናወራ ስለፈለግኩ ነው። ብዙ ነገሮችን ብዬሃለሁ፣ ግን ውሸት አይደለም ይሄ መደበቅ ምናምን አይደለም። ከዚህ በላይ ግን አሁንም ረጅም የሚሄድበት ከሆነ ውሸት የመሆኑ እድልና እያስመሰልኩ እንደሆነ ይታወቃል፣ እየጨመረ ነው የሚመጣው። ከዚህ በላይ ግን አንተ ላይ አቤል እኔ ማስመሰልና መዋሸት፣ አንተን መደበቅ፣ አንተ ላይ ብዙ ነገሮችን ማድረግ አልፈልግም።
እሺ ምንድነው ንገሪኝ። ያ ነገር ምንድነው? ስለ ልጅሽ የዋሸሽኝ ነገር፣ ስለ ልጅሽ ያላወቅኩት ነገር ንገሪኝ። ምንድነው? ገና 3 ቀን 4 ቀን ያወቅኳትን ልጅ ምንድነው? እሺ አረ ማርታ ንገሪኝ። እኔን አታስጨንቂ። የተፈጠረው ነገር ካለ ንገሪኝ። ወይ ደግሞ ምንድነው ማላቀው ነገር? እንዳትዋሽኝ ብዬሽ ልጅ እንዳለሽ እንዳትዋሽኝ ብዬሽ ልጅ ይዘሽ መጣሽ፣ አስተዋወቅሽኝ። እሺ ደስ አለኝ። ደግሞ ሌላ ነገር ምን አለ? ስለ ልጅሽ እሺ አውር። ምንድነው የተፈጠረው? ጊዜ ስጠኝና ቢል ቁጭ ብለን ሁለታችን የምናወራውና ሁለታችን የምንፈታው ነገር ነው። ያን ቀን ግን ማማንም ይዣት መጥቼ ያለውን ነገር ሁሉም ነገር እነግርሃለሁ። ያኔ ታውቀዋለህ። ዛሬ ላይ ግን ይሄ ማለት አልችልም አቤል። ዛሬ እነግርሃለሁ ብዬ ነበር የመጣሁት፣ ግን ደግሞ ይጨንቃል፣ በጣም ይከብዳል። እኔ እስከዛሬ ዋሽቼ ካላቅም ሰውን ደግሞ ዋሽተኸው ብዙ ነገር ነግረኸው ብዙ ተስፋ ሰጥተኸው እንደገና ደግሞ ዋሽቻለሁ ይሄ ነገር ልክ አይደለም ማለት እንደኔ ይከብዳል አቤል። ለመናገርም በጣም ነው የሚከብደው። ማርቲ ልጅሽ ደህና አይደለችም ነው? ደህና ናት። እና ደህና ከሆነች ምንድነው ለምንሽ ይዘሻት አልመጣሽም? ለምን ምንድነው ስለሷ የምትነግሪኝ? እሺ ሌላ እንስማማ አቤል። ይሄ መደበቅ ምናምን አይደለም፣ ግን እኔ በቃ ውሸቴን ስለመሰለኝ ነው እየዋሸኩ እየመሰለኝ ስለሆነ ነው አሁንም ቢሆን የጨነቀኝና የደበረኝ። ግን ደግሞ ሁሉም ነገር በማማ ጉዳይ ነው። በማማ ጉዳይ ከሆነ ንገሪኛ። ላትነግሪኝ ነው የመጣሽው? ግልጽ ስትሆኚ ጥሪኝ እሺ። ለማንኛውም እንደዚህ አልጠበቅኩም ካንቺ። አልነግሪኝም? አሁን ልትነግሪኝ ፈቃደኛ አይደለሽም? ማርታ እየነገርኩሽ እኮ ነው። እሺ እነግርሃለሁ። እሺ አሁን ትነግሪኛለሽ ወይስ አትነግሪኝም? የተፈጠረ ነገር አለ ወይ? እንድታገኛት ትፈልግ አይደል? ሁሉም ነገር እሷን አምጥቻት ያለውን ነገር ፊት ለፊት እነግርሃለሁ። ለምን አሁን አትነግሪኝም? ለምን ይዘሻት አልመጣሽም? እና ይዣት እየመጣሁ ነው ብለሽኛል ነበር። ለምን አሁን ንገሪኝ። ነገሮች ስላልተመቻቸልኝ ነው ያመጣሁት። በቃ እውነቱን ልነግሪኝ ስፈልጊ ጥሪኝ እሺ።